ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? መቅዲ ነኝ። አሁን ግን ያው መቅዲ ነኝ ማለት አልተውም፣ ለምዶብኝ ነው። ምን ታደርጋላችሁ? አብዛኛውን ጊዜ መቅዲ የት ነው የምትኖሩ? መቅዲ የት ነው ያለሽው? መቅዲ ለምትሉኝ መቅዲ መዳም ቤት ነው የምትሰሪው ለምትሉኝ፣ አዎ መዳም ቤት ነው የምሰራው። አሁን እንደው ምን ውጭ ላይ የምሰራ ይመስላል? ምን ይመስላል? አዎ እውነት ለመናገር መዳም ቤት ነው የምሰራው። ስንት አመት ሆነሽ ትየሽ ቆየሽ ብላችሁ ጥያቄን በዛው ትቀጥላላችሁ። ለ14 አመት ያክል መዳም ቤት ነው የምሰራው። ሳውዲም፣ ኩዌትም፣ ኳተርም ማወቅ የምትፈልጉትን ነገር የዚህ ሶስት ሀገራቶችን ስለማቅ እነዚህ ሶስት ሀገራትን ቋንቋም ሆነ የስራም አይነት ሆነ የጸባያቸውንም ሆነ የመዳብንም ጸባይ በሆነ ለመናገር ለመረዳት እናንተም ለማወቅ ተፈለጋችሁ ላይፍ ላይ ስገባ ላይፍ ላይ መጣችሁ ጠይቁኝ። ቪዲዮ ላይ ኑና ሀሳባችሁን ቅርቡልኝ መልስላችኋለሁ። አዎ እውነት ለመናገር አንድ ሰው ለስራ ለዓላማ ለለውጥ እስከወጣ ድረስ የሚገጥመውን ችግር መቋቋም ግድ ይላል። እኔ ግን በጣም የሚገርመኝ ነገር ማለት ነው ያለ ፓስፖርት ያለ መታወቂያ ያለ ምንም ነገር በስደት በበረሃ ላይ እየሄዳችሁ በባህር ላይ እየተጓዛችሁ ያላችሁት ወንድሞቼ በጣም ታሳዝኑኛላችሁ፣ እውነት ለመናገር ማለት ነው። ጥያቄ ስትጠየቁ ደግሞ የምትመልሱት መልስ የእውነቴን ነው። ሰው እሳት እየነደደ ወደ እሳት ይገባል። እናንተ እኮ አሁን እዚህ ጋር ሁለት አማራጭ አላችሁ። ወደ ባህር ተመግባትና ወደ እሳቱ ተመግባት የትኛው ይሻላችኋል ስትባሉ ቶሎ የሚያቃጥለውን ነገር ነው የምትመርጡት። ወደ እሳቱ ነው የምትገቡት። ቆይ ምን አለበት 400,000 ብር 500,000 ብር ማውጣታችሁ ካልቀረ ትንሽ ታግሳችሁ ፓስፖርት አውጥታችሁ እንደ ማንኛውም ሰው ብትኖሩ ምን አለበት? ምን አለበት? እኛ በመዳም ቤት እዛ የምትሄዱበት ቦታ ምንድነው? የት ነው የምትሄዱት? እስቲ ንገሩኝ። በባህር በስደት ሄዳችሁ ስንት ስቃይ መከራ አይታችሁ የት ነው የምትገቡት? እስቲ ንገሩኝ። የእናት ጓዳ ነው? እናት ቤት ነው? እኛ መዳም ቤት እዚህ መጣሽ እኮ መዳም ቤት ነው የምትሄዱ። በባህር መጣሽ፣ በመንግስት መጣሽ፣ በህገ ወጥ ሄድሽ የመዳም ቤት ነው፣ መዳም ቤት ነው። አዎ በእርግጥ የደሞዝ ሁኔታ ሊለያይ ይችላል። የስራው ሁኔታ ግን ምንም የሚለያየው ነገር የለም። እኔ ልንገርሽ፣ አዳምጪ፣ ምክሬን ልንገርሽ፣ የእውነቴን ነው። ይሄኛው በኖርማል ሲመጣ በመንግስት ሲመጣ አንደኛ ራሳችሁን ታስከብራላችሁ፣ ሁለተኛ ተከብራችሁ፣ የእውነቴን ነው የምናገረው፣ ደሞዛችሁ በስነ ስርዓት እየተከፈለ፣ ሶስተኛ ምንም እንግልት የለውም። ትንሽ የሚከብዳችሁ የስራው አይነት ነው። ገባችሁ አይደል? ስራውን አስተካክላችሁ ተሰራችሁ፣ ታዛዥ ትሆናችሁ፣ 1 አመት እስከሚሆናችሁ ድረስ ማለት ነው። ሁሌም የተገዛችሁ እቃ ናችሁ። እኛ ማለት የተገዛን እነሱ የገዙን መንግስት የሸጠን እቃ ነው። ታውቃላችሁ፣ አንድ እቃ ገዝታችሁ ስትወስዱ ድግስ ሲሆን እየቤቱ እየተበዳደሩ እየተዋወሱ እንደሚወስዱት እንደዛ ነን እኛ። ወደ አረብ ሀገር ስንመጣ አረብ ሀገር ላይ ስንመጣ ቅድሚያ የቤቱን እናጸዳለን፣ እናስተካክላለን፣ ሁሉንም ስራ እንሰራለን። ቀጣይ የልጇ ቤት አለ፣ ቀጣይ የጓደኛዋ ቤት አለ፣ ቀጣይ የእናቷ ቤት አለ፣ የአባቷ ቤት አለ። ሁሉም ቦታ እየሄድን ነው የምንሰራው። ይሄንን ስራ ግን አንሰራም ብለን ታለን ማለት ነው። ልክ ያገዛችሁ እቃ ተሰብሮ እንደምትጥለው እኛንም ተስራ አባራ አውጣ ነው የምትጥለን። እሱም መልካም ተሆነች እንደፈለገች የማድረግ መብት አላት። ምክንያቱም ገዝታን የወሰደች። ግን ይሄ እንደዚህ የሚሆነው እውነት ለመናገር ማለት ነው ቋንቋ እስከምትለምዱ የሀገሩን ሁኔታ እስከምትለምዱ ድረስ ከሴትዮዋ ጋር እስከምትግባቡ ድረስ ነው። ቢያንስ 3 ወር 4 ወር አመት አይፈጅም። 3 ወር 4 ወር እሱ የአንቺ ፍላጎት ነው። ቋንቋውን የማወቅ የመቻል ችሎታው ካለሽ ያንቺ ፈጣን
ያኔ ፈጣንነት ነው። አንዳንድ ሰው እወቅ ያለው በ40 ቀኑ ያውቃል፣ እወቅ ያለው ደግሞ በ40 አመቱ ማያልቅም ይባላል። እኔ ራሱ አማርኛው በጣም ከብዶኛል። ከአማርኛ ውጭ ምንድን ነገር ያለች ብትል ምንም የሚችለው ነገር የለኝም ማለት ነው። ስለዚህ አንቺ ፈጣን ትሆንሽ፣ እውነቴን ነው የምልሽ፣ በጣም ጎበዝ ትሆንሽ ማለት ነው። ታታሪ ትሆንሽ ማለት ነው። የእውነቴን ነው የምልሽ። ለምሳሌ ተቃወጣ ላድርግሽና እንደ እጇ ላይ እንደምትለብሰው ወርቅ ወይንም ታብልሽ ማለት ነው። ትንከባከብሻለች፣ ቦታ ትሰጥሻለች፣ ትህትና ትሰጥሻለች። እውነቴን ነው። የዚህ ሀገር ሴት ማለት ነው። የዚህ ሀገር እናት ማለት የዚህ ሀገር መዳም ማለት ነው። አልዋሻቸውም። እኛ መጥፎ ከሆነ እነሱ መጥፎዎች ናቸው። መጥፎዎቹን ግን ጥሩ የምናደርጋቸው እኛ ራሳችን ነው። አንዳንድ የበታችነት በጣም ይከብዳል፣ ይሰማናል። ግን ምንም ማድረግ አንችልም። አገሯ ነው፣ ቦታዋ ነው፣ ቤቷ ነው፣ መብቷ ነው። ምን መብት አለሽ እስቲ ንገሪ። መብቴን ላስከብር ብትይ እንዴት አድርገሽ ነው የምትከበሪው? ታዛዥ ስትሆኚ ብቻ ነው። ለእሷ ታዛዥ ሆነች ስትቀርቢ ብቻ ነው። እውነት ለመናገር እኔ ብዙ አይቻልም፣ ብዙ ማለት ነው። ብዙ እንግልት፣ ብዙ ስቃይ፣ ብዙ ነገር አይቻልም። እና አንድ ቀን ተመዳሚ ጋር ተጣልቼ አላውቅም። አንድ ሰው በክፉ ዓይኑ አይቶኝ አያውቅም። አንድ ቀን ክብር አለኝ፣ አከብራቸዋለሁ፣ ያከብሩኛል። ክብር እንዳገኝ ደግሞ ክብር ማክበር አለብኝ። ስለዚህ አንቺም ማወቅ አለብሽ። ከቤት ስትወጪ ስታስቢ ለስራ እንደምትመጪ ስራ ነው እዚህ የምትመጪው ማወቅ አለብሽ። ለምን እንደመጣሽ እዚህ ተመጣሽ። ለምሳሌ ዛሬ ጠዋት ትመጫለሽ። ከጠዋት ጀምረሽ እስከ ማታ ትሰሪያለሽ። ከማታ ጀምረሽ እስከ ጠዋት ትሰሪያለሽ። የሰጠችሽን ስራ ካልጨረሽ እረፍት አታገኝ። ትታመሚያለሽ። አካል እውነቴን ነው፣ በጣም ያማል። ተረሃብም ተጥማትም የበለጠ እንቅልፍ በጣም የሰው ልጅ ይጎዳል። በጣም ከባድ ነው እውነት ለመናገር ማለት ነው። ያኔ አንቺ ትበሳጭና ወይ ሀገር መልሽኝ ወይ ቢሮ ውሰጅ። ለሁል ጊዜ አይደለም እንደዛ የምታረግሽ። ስራውን የቆየ ስራ ስለነበረ ያ ስራ እስከሚያልቅ ድረስ ነው። እውነት ነው የምናገረው። እኔ እውነቴን ነው የምናገራችሁ። ስትገቡ ገና ስታዩት ቤቱ ያስጠላችኋል፣ ይከረፋችኋል፣ ቆሽሿል፣ ይጸዳል። 1 ወር 2 ወር ነው። ከዛ በኋላ 2 ዓመት አይደል የምትኖር። ኮንትራክት 2 ዓመት እኮ ነው። ራስሽን ስራ ያንን ስራ አስተካክለሽ ትጨርሽ በኋላ እኮ ሁሌም ንጹህ ነው። ሁሌም አንቺ ቤት ካለሽ ቤት ሁልጊዜ ንጹህ ነው። ዋናው የአንቺ የልብሽ ንጽህና ነው። ዋናው የአንቺ የልብሽ መልካም አስተሳሰብ ነው። ዋናው ቀድመሽ አንቺ የልብሽን በር አለመዝጋት ነው። እውነቴን ነው የምላችሁ። አንዳንድ ሰው ገና ሲያው በሩ ጋር ሲደርስ ገና ውሰጂ ብላ በሩ ላይ ቁጭ የምትላለች። ኧረ እባካችሁ የመጣ ነው ለምንድን ነው? እኔ ብዙ ኢትዮጵያዊ ስለማውቅ እውነቴን ነው። እንዲያው እየቀለደችም እያሾፈችም እንዲያው መልኳን አሳምራ ሆይ የምትለው ፊሊፒን ትበልጥናለች። እውነት ለመናገር በልህ በኩል እንኳን እውነቴን ነው። በጸባይ በጣም ይበልጥናል። ያው እኛ ግን በጉልበትም በስራ ምናምን እንበልጣቸዋለን። በደሞዝና በመልክ ግን እነሱ አስመስሎ በመኖር ፋስቲን ናቸው። እውነት ለመናገር ማለት ነው። ያው ሀቀኛን ሰው ማንም አይወደውም ታውቃላችሁ። ለዛ ነው። ስለዚህ እናንተ ይሄ እናንተ ጥንካሬ ነው። ይሄ እናንተ ችሎታ ነው። ይሄ እናንተ ፍላጎት ካለ ምንም የሚከብድ